አበው ካህናት፣ ክቡራን መምህራን ቤተክርስቲያን፣ ሊቃውንት፣ መዘምራን፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ ምዕመናን ወምዕመናት በእግዚአብሔር ስም እንደምን አመሻችሁ። አሜን። በቸርነትና በምሕረቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ቢፈቅድልን በጣም አጠር ላለ ደቂቃ የአምላካችንን ቃል እንማራለን። የምንማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ባለ ኃይለ ቃል ይሆናል። እግዚአብሔር አምላካችን ምስጢሩን ጥበቡን ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሆንልን። በእኔ ኑሩ እኔም በእናንተ። እስኪ ሁላችሁ በሉ ከኔ ጋር በእኔ ኑሩ እኔም በእናንተ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ይህንን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው በቀዳሚነት ለሐዋርያቱ ነው። አምላካችን ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ሐዋርያቱ ከእርሱ ጋር ምን አይነት መንፈሳዊ ህብረት ሊኖራቸው እንደሚገባ በምሳሌ ያስተማረበት ክፍል ነው። ራሱን በወይን ግንድ ይመስላል። እውነተኛ የወይን ግንድ እኔ ነኝ፣ ተካዩ ደግሞ አባቴ ነው። እናንተ ቅርንጫፎች ናችሁ። አንድ ቅርንጫፍ ልምላሜ የሚኖረው ፍሬ ማፍራት የሚችለው ከግንዱ ጋር እስከተጣበቀ ወይም ከግንዱ ጋር እስካለ ድረስ ነው። ከግንዱ የተለየ ቅርንጫፍ ደርቆ ወደ እሳት እንደሚጣለው እናንተም ልምላሜ ሃይማኖት፣ ፍሬ ምግባር የሚገኝባችሁ ከእኔ ጋር ስትኖሩ ነው። ስለዚህ በእኔ ኑሩ አለ። በማን ኑሩ? በእኔ ኑሩ። ከዚያ እናንተ በእኔ ስትኖሩ እኔ ደግሞ በማን ኖራለሁ? በእናንተ ኖራለሁ ብሎ አምላካችን ክርስቶስ ለሐዋርያቱ ከእርሱ ጋር ሊኖራቸው ስለሚገባ መንፈሳዊ ህብረት በምሳሌ ያስተማረበት ክፍል ነው። ይህ ቃል በቀዳሚነት ለሐዋርያት ነገር እንጂ በፍጻሜ ግን ለሁላችንም የሚያገለግል የሚሰራ ኃይለ ቃል ነው። እግዚአብሔር እኛን የፈጠረ ለእሱ መቅደስ እንድንሆን ማደሪያዎቹ እንድንሆን ነው። የሰው ልጅ ሰውነቱ የተሰራበት እግዚአብሔር ይህንን ውብ የሆነ ሰውነታችንን ያነጸበት አንደኛው ምክንያት ለእሱ መቅደስነት ነው። ስለዚህ ሰው የእግዚአብሔር ቤት የሥላሴ ማደሪያ ተብሎ ይጠራል። ይህም በተመለከተ በዚሁ በዮሐንስ ወንጌል ምዕራፍ 14 ላይ ስታነቡ ራሱ ክርስቶስ ምን ይላል? የሚወደኝ ቢኖር ትእዛዜን ይጠብቃል ይላል። እስኪ በሉ የሚወደኝ ቢኖር ትእዛዜን ይጠብቃል። ምንን ይጠብቃል? አለና እኔን ወዶ ትእዛዜን ስለጠበቀ አባቴ ደግሞ እርሱን ይወደዋል። አባቴ እሱን ይወደዋል፣ ከአባቴም ጋር ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ ማደሪያን እናደርጋለን ብሎ ክርስቶስ ሲናገር እናገኘዋለን። ስለዚህ የሰው ልጅ ሰውነት የሥላሴ መቅደስ የእግዚአብሔር ማደሪያ መቅደስ ተብሎ ይጠራል። ቅዱስ ጳውሎስም ለዚያ ነው በመልእክቱ ላይ እናንተ የመንፈስ ቅዱስ ማደሪያ ታቦቱ እንደሆናችሁ አታውቁም ምን ይላል? ስለዚህ ሰው የመንፈስ ቅዱስ ማደሪያ መቅደስ ነው። ሰውነቱ መቅደስ ነው። ስለዚህ ነው ክርስቶስ የሚነግራቸው ለሐዋርያቱ በእናንተ ውስጥ እኔ እንድኖር የምትፈልጉ ከሆነ ከእኔ ጋር በህብረት ኑሩ። እናንተ በእኔ ውስጥ ስትኖሩ እኔ ደግሞ በእናንተ እኖራለሁ እያለ ክርስቶስ ይነግራቸዋል። ሰው ከእግዚአብሔር ጋር እንዴት ተዋህዶ አንድ ሆኖ መኖር ይችላል? እኛ በእግዚአብሔር ውስጥ ማደራችን የሚያስደንቅ አይደለም። ዓለም በመላዋ የማን ነች? እግዚአብሔር ምድር በመላዋ የእግዚአብሔር ነች ይላል ቅዱስ ዳዊት። ስለዚህ እግዚአብሔር ዓለምን በመሃል እጁ እንደ እንቁላል ጨብጦ የያዘ አምላክ ስለሆነ ከሱ ከመለኮታዊ ክብር ውጭ መሆን ይቻላል? አይቻልም። የተጠየቅነው እየሰማችሁ ነው። የተጠየቅነው እግዚአብሔር በሁሉ ቦታ ሞልቶ የሚገኘው አምላክ በእኛ ሰውነት ውስጥ ደግሞ እንዲያድር ፈቃደኛ ስለመሆን ነው። እግዚአብሔር ካልፈቀድንለት በእኛ ሰውነት ውስጥ ለማደር አይችልም ማለት ስለማያስገድደን ማለት። እግዚአብሔር ነፃ ፈቃዳችንን የሚጠብቅ አምላክ ስለሆነ ከደጅ ቆሞ ሁል ጊዜ ምን ያደርጋል? ያንኳኳል። በመጽሐፍ እንደተጻፈልን
እሺ ብለን ስንከፍትለት ነው በራችንን የሚገባው ከኛ ጋር ለራት አብሮ የሚቀመጠው። ስለዚህ እግዚአብሔር በእኛ ሰውነት ውስጥ እንዴት ሊያድር ይችላል? አንድ ሰው ሰውነቱን ለሰማያዊ አምላክ ለእግዚአብሔር ማደሪያ መቅደስ እንዴት ማድረግ ይችላል ብለን ከጠየቅን ደግሞ እንዴት እግዚአብሔርን ወደ ሰውነታችን ማስተናገድ እንደምንችል በዚሁ በወንጌል ላይ ተቀምጦልናል። ዛሬ የቤት ስራ ቤት ስትገቡ የዮሐንስ ወንጌል ምዕራፍ 6 እንድታነቡት። የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ሲናገር ምን አለ? ስጋዬን የሚበላ አለ። እስኪ በሉ ስጋዬን የሚበላ ደሜን የሚጠጣ እርሱም በእኔ። ስለዚህ አንድ ሰው ሰውነቱን የእግዚአብሔር መቅደስ ማደሪያ ማድረግ የሚፈልግ ከሆነ ምን ማድረግ አለበት? የአምላክን ስጋና ደም መቀበል አለበት። የእግዚአብሔርን ልጅ ስጋና ደም መብላት መጠጣት አለበት። ስጋውን የሚበላ ደሙን የሚጠጣ ክርስቶስ ወይም እግዚአብሔር ወልድ በእሱ ውስጥ ይኖራል። እሱም ደግሞ በማን ውስጥ ይኖራል? በወልድ ውስጥ ይኖራል። እና መጽሐፍ ቅዱስ እግዚአብሔር በዚህ ሰውነታችን እንዴት መክበር በእኛ ሰውነት ውስጥ እንዴት ማደር እንደሚችል መፍትሄውን ነገረን። ስለዚህ ሰው በምድር እያለ ከሰማያዊ አምላኩ ከእግዚአብሔር ጋር መዋሃድ አንድ መሆን የሚፈልግ ከሆነ የአምላክን ስጋና ደም መቀበል ራሱን የእግዚአብሔር መቅደስ ማደሪያ ማድረግ አለበት። ይሄ ደግሞ በቅዱስ ጳውሎስ አጠራር አዲሱን ሰው መልበስ ይለዋል። ምን ይለዋል? አዲሱን ሰው ልበሱ። የብዙ ጊዜ ስብከት ነው፣ ታውቁታላችሁ። በየዓመቱ ይሰበካል። አዲሱን ሰው ልበሱ፣ አዲሱን ሰው ልበሱ ይባላል። አዲሱ ሰው ማለት ምን ማለት ነው? አዲሱ ሰው ማለት የኛ በኃጢአት ያረጀ ማንነት አለን። ክፋት የሚወድ ወደ ኃጢአት የሚገሰግስ ከበጎ ነገር ይልቅ ክፉ የሆነው ነገር የሚማርከው በኃጢአት የቆሸሸ ያደፈ ማንነት አለን፣ ያረጀ ማንነት አለን። እሱን በንስሐ ካስወገድን በኋላ አዲሱን ሰው ደግሞ ወደ ቅዱስ ምስጢር ቀርበን እንቀበለዋለን፣ እንለብሰዋለን። አዲሱ ሰው የተባለ ኢየሱስ ክርስቶስ ነው። ቅዱስ ጎርጎርዮስ ክርስቶስን የድህነታችን ልብስ ነው ይላል። የምናችን ልብስ? ድህነታችን ልብስ ነው። ስለዚህ በአዲስ ዓመት ሰው በጣም ብዙ ነገሮች ይቀይራል። የቤቱን መጋረጃ ይቀይራል፣ የቤቱን ቀለም ይቀይራል፣ ዕቃዎቹን ያድሳል። ግን ከምንም በላይ በአዲስ ዓመት መታደስ ያለበት ማን ነው? እሱነቱ ነው። ራሱ መታደስ አለበት። የእኛ ደግሞ ሰውነት የሚታደሰው ወደ ቅዱስ ቁርባን በመቅረብ ስጋውና ደሙን በመቀበልም ጭምር ነው እና ክርስቶስ ለሐዋርያቱ በምስጢር እየነገራቸው ያለው ይህንን ነው። ከእግዚአብሔር ጋር አብረን መኖር የምንችለው በእርሱ ማደር የምንችለው እሱም ደግሞ በእኛ ውስጥ የሚያድረው ወደዚህ ቅዱስ ምስጢር ስንቀርብ ነው። ቤተክርስቲያን ስለ ስጋው ደግሞ የምታስተምራቸው በጣም ብዙ ሰፊ ትምህርቶች አሉ። ዛሬ ግን ሰዓት ስለሌለን ሁለት ነገሮችን ብቻ ነግሬያችሁ ትምህርቴን ጠቀልላለሁ። የመጀመሪያው የአምላክ ስጋና ደም ምስጢር ነው ትለናለች። እስኪ በሉ ምንድን ነው? ጮክ ብላችሁ በሉ። የአምላክ ስጋና ደም ምንድን ነው? ምስጢር ነው። ምስጢር ነው ማለት ምን ማለት ነው? ምስጢር ማለት በሚታይ መንገድ የሚፈጸም ነገር ግን የማይታይ የእግዚአብሔርን ጸጋ የሚያሰጥ መንፈሳዊ ክንውን ማለት ነው። ስለዚህ አንድ ነገር ምስጢር ነው ሲባል የሚታይ ነገር አለው። እንደገና በሚታይ አገልግሎት ውስጥ ደግሞ የማይታይ ምን ይሰጣል? ጸጋ ይሰጣል። የአምላክ ስጋና ደም ምስጢር ነው ሲባል ካህናት አባቶቻችን፣ ዲያቆናቱ፣ ልዑካኑ ከቤተልሔም ህብስትና ወይኑን ይዘው ወደ ቤተ መቅደስ ሲመጡ ይታያሉ አይታዩ? ይታያሉ። ይዘው ሲገቡ ይታያል። ህብስትና ወይን ይዘው ወደ መቅደስ ከገቡ በኋላ ግን በቅዳሴ ጸሎት፣ በካህኑ አገልግሎት፣ በመንፈስ ቅዱስ ሥራ ህብስቱ ወደ ስጋ አምላክነት፣ ወይኑ ወደ ደም አምላክነት ይለወጣል። እንዴት እንደሚለወጥ ይታወቃል? አይታወቅም። እንደሚለወጥ ግን እናምናለን። ይሄ በአይን የሚታይ አይደለም። ካልበቃን ከብቃት ደረጃ ላይ ካልደረስን ይህንን ነገር በአይናችን ማየት አንችልም። ግን ይህ ስጋና ደም በቤተክርስቲያን በቅዳሴ ጊዜ መጠን አስቀድሰን የምንቀበለው ይህ ስጋና ደም የክርስቶስ አማናዊ ስጋው አማናዊ ደሙ እንደሆነ ግን እናምናለን። ምክንያቱም መጽሐፍ ቅዱስ ነው ይህን የሚነግረን። አንደኛ ራሱ ክርስቶስ ይህን ቅዱስ ምስጢር በሰራበት በሐሙስ ምሽት ሐዋርያቱን ሰበሰበና ከህብስቱ አንስቶ ቆረሰና እንካችሁ ብሉ፣ ይህ ምኔ ነው በሉ ጮክ ብላችሁ፣ ስጋዬ ነው ብሎ ሰጣቸው። ከጽዋውም አነሳና እንካችሁ ጠጡ፣ ይህ ስለ አዲስ ኪዳን ለስርየት የሚፈሰው ደሜ ነው ብሎ
ለሐዋርያቱ ሰጣቸው። ይህ እንደ ሥጋዬ ነው ብሎ አላለም። ይህ እንደ ደሜ ነው አላለም። ሥጋዬ ነው ደሜ ነው ብሉ ጠጡ ብሎ ለሐዋርያቱ ሰጥቷቸዋል። ሁለተኛ በዚሁ በዮሐንስ ወንጌል ምዕራፍ 6 ላይ ስታነቡ ራሱ ክርስቶስ ሲናገር ምን አለ? ሥጋዬ እውነተኛ መብል ነው አለ። እስኪ በሉ ሥጋዬ እውነተኛ ምንድነው? መብል ነው። ደሜም እውነተኛ መጠጥ ነው። ሥጋዬ እውነተኛ ሥጋ ነው፣ ደሜም እውነተኛ ደም ነው ብሎ ክርስቶስ ራሱ ተናግሯል። ስለዚህ ራሱ ክርስቶስ ይህንን ነገር ስለነገረን ዛሬም ቤተክርስቲያን ቀድሳ ይህንን ቅዱስ ምስጢር ስታቀብለን የእውነት የክርስቶስ ሥጋ የእውነት የክርስቶስ ደም እንደሆነ አምነን ነው ወደዚህ ቅዱስ ምስጢር የምንቀርበው። እንዴት ተለወጠ ለሚለው ግን መልሱ ምን መሰላችሁ? ምስጢር ነው። በሉ እስኪ ምንድነው? በግብረ መንፈስ ቅዱስ በመንፈስ ቅዱስ ስራ እንደሚለወጥ ከማወቅና ከማመን ውጪ ለዚህ ቅዱስ ምስጢር ማብራሪያ የለው እና ቤተክርስቲያን ምስጢር ነው ብላ ትናገራለች። እንግዲህ ኦርቶዶክስ ቤተክርስቲያን ከሌሎቹ ከሚለዩት በጣም ብዙ ምክንያቶች መካከል አንደኛው ስለ እግዚአብሔር ብቻ አይደለም የምትነግረን ቤተክርስቲያን፣ ከእግዚአብሔር ጋር ደግሞ ታዋህደናለች። አንድ ሰው የሚጸድቀው ወደ እግዚአብሔር መንግስት የሚገባው ስለ እግዚአብሔር ብዙ ስላወቀ አይደለም። ስለ እግዚአብሔር ብዙ አውቀው የካዱ አሉ የሉ? አሉ። ስለ እግዚአብሔር ብዙ ማወቅ መጽደቅ ወይም መዳን አይደለም። ይሄ ግኖስቲካዊ የሆነ እውቀትና ትምህርት። በእውቀት ይጸደቃል ብላ ቤተክርስቲያን አታምንም። እውቀት በሕይወት ካልተደገፈ ከንቱ ነው፣ ዋጋ የለው። የእግዚአብሔር ቃል ወደ መዳን ካላደረሰን፣ ከእርሱ ጋር እንድንዋሃድ ካላደረገን ብቻውን አንድ ሰው በማወቁ ብቻ እግዚአብሔርን አይደለም። እግዚአብሔርን ማወቅ እውነተኛ ትርጉሙ ከእሱ ጋር መዋሃድ፣ በምስጢራት አንድ መሆን ነው። ስለዚህ ቤተክርስቲያን አያችሁ እንድንድን እንድንጸድቅ ስለ እግዚአብሔር ብቻ አይደለም የምትነግረን፣ እግዚአብሔርን ትሰጠናለች። ወደ ሰውነታችን እንዲገባ ከእኛ ጋር እንዲዋሃድ፣ እኛ ደግሞ ከእሱ ጋር አንድ እንድንሆን ታደርገናለች። ለዚያ ነው አንድ ሰው የፈለገውን ነገር ቢያነብ፣ የፈለገውን ቢማር፣ የፈለገ ቢራቀቅ ወደ ምስጢራተ ቤተክርስቲያን ካልቀረበ ግን መዳን አይችልም። ምን ማድረግ አይችልም? ምን ማድረግ አይችልም? መዳን አይችልም። እዚያ ነው ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም በማለት ምስጢራተ ቤተክርስቲያን የመዳንና ያለመዳን ጉዳይ እንደሆኑ፣ አንድ ሰው ብዙ ቢያውቅ ቢራቀቅ የፈለገ ነገር ቢያደርግ ወደዚህ ቅዱስ ምስጢር ካልቀረበና ካልተሳተፈ ግን የመዳኑ ጉዳይ እንደሚያጠራጥር ራሱ ክርስቶስ በግልጽ በነጭና ጥቁር አማርኛ ነግሮናል። ስለዚህ ቅዱስ ምስጢር የሚጠቅመው ለመዳን ነውና ቤተክርስቲያን ይህንን ቅዱስ ቁርባን ምስጢር ብላ ትጠራዋለች። ሁለተኛ መስዋዕት ነው። መስዋዕት ነው ስንል በኦሪቱ ሰዎች ስለ ኃጢአታቸው ስርየት የሚያቀርቧቸው ልዩ ልዩ መስዋዕቶች ነበሩ። ለምሳሌ አንድ ሰው ኃጢአት ከሰራ በኋላ ወደ ሊቀ ካህናቱ መጥቶ ኃጢአቱን ተናዞ ስለ ኃጢአቱ የሚያቀርበው መስዋዕት በግ ነበር እና ይህንን በግ ለኃጢአት ስርየት ሲል ያቀርበዋል በጉን። ነገር ግን እነዚያ በኦሪት ይቀርቡ የነበሩት በጎችም፣ ላሞችም፣ በሬዎችም ሌሎችም እንስሳቶች ለጊዜው በዚያ ሰው ላይ እግዚአብሔር ተቆጥቶ መቅሰፍት እንዳይመጣበት ያደርጉ ይሆናል እንጂ የነፍስ ግን ንጽህና፣ የነፍስ ቅድስና፣ የነፍስን ክብር ግን አያሰጡትም ነበር። በኦሪት የነበሩ መስዋዕቶች ለሰው ልጅ ፍጹም የሆነ ድህነትን፣ ቤዛነትን ሊያመጡ አልቻሉም። ለምን ከተባለ መስዋዕቶቹ ጉድለት ነበረባቸው። ምን ነበረባቸው? ሶስት ነገር ነግራችኋለሁ። ምን ነበረባቸው? የመጀመሪያው ጉድለት መስዋዕት የሚቀርብለት አካል ከመስዋዕቱ ይበልጥ ነበረ። መስዋዕቱ የሚቀርብለት የሰው ልጅ ነው፣ ስለ ኃጢአቱ ተብሎ የሚቀርብለት። መስዋዕቱ ደግሞ እንስሳው ነበረ። ሰውና እንስሳ በክብር አንድ ናቸው ወይስ ይበላለጣሉ? መልሱ እንጂ። ይበላለጣሉ። ሰው በክብር ይበልጣል። ሰው በእግዚአብሔር መልክና ምሳሌ የተፈጠረ የከበረ ፍጡር ነው። የከበረ ፍጡር ቅዱስ ዳዊትም ለዚያ እኮ ነው ይህንን ክብራችንን ስንረሳ እንደ እንስሳት እንሆናለን እንጂ ሰው ሲፈጠር የምድር ንጉሥ ሆኖ ነው የተፈጠረው። የምድር ንጉሥ ሆኖ። ስለዚህ በክብር ከሚቀርቡት እንስሳት የሰው ልጅ ስለሚበልጥ በክብር ከሱ የሚያንሱት እንስሳት ለሰው ልጅ ቤዛ መድኃኒት መሆን አልቻሉም። ሁለተኛ እነዚያ መስዋዕት ይቀርቡ የነበሩት ያለ ፍላጎታቸው ወይም ያለ ፈቃዳቸው ነው።
የሰው ልጅ ደግሞ ኃጢአትን የሚሰራው ፈልጎ ነው ወይስ ተገዶ ነው? መልሱ እስኪ። እናንተ ኃጢአትን የምትሰሩት ፈልጋችሁ ነው ወይስ ተገዳችሁ ነው? ፈልገን ነው። በጣም ጥሩ መልስ። ፈልገን። ብዙ ሰው ኃጢአት ይሰራና ወደ ንስሐ አባቱ ሄዶ አባቴ ሰይጣን አሳሳተ የሚል ሰው አለ። ማን አሳሳተ? ሰይጣን አሳሳተ የሚላል። እውነት ነው፣ ሰይጣን ያሳስታል። ሰይጣን ከሳሽ ነው፣ አሳሳች ነው። ነገር ግን ሰይጣን በእኛ መውደቅ ውስጥ ያለው ድርሻ ግን ከኛ አይበልጥም። ሁሉ ጊዜ ሰው ሲወድቅ የመጀመሪያ ተጠያቂ ማድረግ ያለበት ማንን ነው? ራሱን ነው። ራሱን ነው። ሰይጣን በእኛ የመውደቅ ታሪክ ውስጥ ያለው ድርሻ የአማካሪነት ድርሻ ነው። ሰይጣን እንዲህ ብታደርግ ጥሩ ነው፣ ይሄ እኮ ጥሩ ይመስለኛል እያለ ክፉን በጎ አስመስሎ ሊያሳይ ይሞክራል እንጂ ሰይጣን አያስገድድም ክፉ እንድትሰራ። ታስታውሳላችሁ? ወደ ሔዋን መጣ። ከዚያ ለሔዋን ዋሽቶ ወደ ዕፀ በለስ ያቀርብልኛል ያለውን ቅጥፈት ሐሰት ነገራት እንጂ ሔዋንን እየገፋ እየነዳ ወደ ዕፀ በለስ አልወሰዳትም። ዕፀ በለስን ቀጥፎ ወደ አፏ አላስገባውም። ዕፀ በለሱን ለመቅጠፍ ወደ ተክሉ ሄደችው። ሄዳም ፍሬውን ቀጥፋ የበላችው ማነች? ሰይጣን ምንድን ያደረጋት? አማከራት። አያችሁ? ዛሬም በእኛ ውድቀት ውስጥ ሰይጣን ያለው ድርሻ የአማካሪነት ድርሻ። ለዚያ ነው ቅዱስ ዮሐንስ አፈወርቅ ሰይጣንን በታሰረ ውሻ ይመስለዋል። ምን ይመስለዋል? በታሰረ ውሻ ይመስለዋል። የትንሣኤን ትምህርት ባስተማረበት ድርሳኑ ላይ ሰይጣን እንደታሰረ ውሻ ነው፣ የታሰረ ውሻ ነው። ነገር ግን አንድ የታሰረ ውሻ መቼ ነው ሊነክሰን የሚችለው? አንደኛ የታሰረበትን ሰንሰለት ምን ሲያደርግ? ሲበጥስ። ሁለተኛ ደግሞ እኛ ወዴት ስንሄድ? ወደ ታሰረ ውሻ ስንሄድ። ስለዚህ ዛሬ ሰይጣን እኛን የሚያቆስለን የሚነክሰን ተፈቶ አይደለም። ምክንያቱም በዕለተ ዓርብ ኢየሱስ ክርስቶስ በመስቀል ያሰረው የጠረቀው ጽኑ አምላካዊ ስልጣን ነው። ያን መተላለፍ አይችልም የታሰረበትን። ስለዚህ ሰይጣን እኛን ዛሬ የሚያቆስለንና የሚነክሰን እኛ ወደ ማን ስንሄድ ነው? በፈቃዳችን እየሄድን ነው የምንነከሰው። አየህ? ስለዚህ ሰው ኃጢአትን የሚሰራው ተገዶ ሳይሆን ምን አድርጎ ነው? ወዶና ፈልጎ ነው። ኃጢአት የነፃ ፈቃድ የምርጫ ውጤት ነው። የምርጫ ውጤት። ዮሐንስ አፈወርቅም ለዚያ ነው ከሰይጣን ይልቅ ራስህን ፍራ ይላል። እስኪ በሉ ከሰይጣን ይልቅ ራስህን ፍራ። ሰው ራሱን ነው መፍራት ያለበት። እኛ ራሳችንን ከገዛን ሰይጣን በእኛ ላይ ምንም ስልጣን የለው። ስለዚህ ኃጢአት የፈቃድ የምርጫ ውጤት ስለሆነ ሰው በፈቃዱ ለሰራው ኃጢአት ፈቃድ የሌላቸው እንስሳት ደማቸው ፈሰው ሊያድኑት አይችሉም፣ ቤዛ ሊሆኑት አይችሉም። ሶስተኛውና የመጨረሻው በኦሪት አንድ ኃጢአተኛ ሰው ለዚህ ዓመት ለሰራው ኃጢአት መስዋዕት እንዲሆን በጉን ይዞ ከመጣ በኋላ ካህኑ ያቀርብለታል። በሚመጣው ዓመት ደግሞ ሲመጣ እንደገና ሌላ በግ ያስፈልገው ነበረ። የዚያ የተሰዋው በግ አገልግሎቱ በዓመት የሚገደብ ነበር። ለስንት ዓመት ነበር የሚያገለግለው? ለአንድ ዓመት ብቻ ነበር ያገለግለው። ስለዚህ አገልግሎታቸውን በጊዜ የተገደበ ነው። ለዚያ ነው በኦሪት ሰው ኃጢአት ከሰራ በኋላ መስዋዕት አቅርቦ ፍጹም የሆነ የነፍስ ድህነትን የማያገኘው። በሐዲስ ኪዳን ግን ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው ራሱ ስለኛ ኃጢአት የተወደደ መስዋዕት አድርጎ በመስቀል ላይ ለማቅረብ በእሱ መስዋዕትነት እኛን ለመቀደስ ለማንጻት ወደኛ የእግዚአብሔር በግ መስዋዕት ሆኖ መጣ። ለዚያ እኮ ነው ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈልን ቅዱስ ዮሐንስ መጥምቅ ክርስቶስ ወደ እሱ ሲመጣ ሲመለከተው ሊጠመቅ ወደ እሱ ሲመጣ ሲመለከተው ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የማን በግ? የዓለምን ኃጢአት ምን የሚያደርግ? የሚያስወግድ። ክርስቶስ ወደዚህ ዓለም የመጣው የዓለምን ኃጢአት ለማስወገድ ነው። መስዋዕት ሆኖ የእግዚአብሔር በግ ሆኖ ወደዚህ ዓለም መጣ። ያችሁ ወደዚህ ዓለም ከመጣ በኋላ እነዚህን ሶስቱን ክፍተቶቹን ክርስቶስ ሞላልን። የመጀመሪያው ስለ ሰው ልጅ ኃጢአት ይቀርቡ የነበሩት እንስሳት ናቸው አለን። አሁን ግን ስለ ሰው ልጅ ኃጢአት ለመቅረብ የመጣው ግን የማን ልጅ ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ብቻ ግን አይደለም፣ ደግሞ የማን ልጅ ነው? የድንግል ማርያም ልጅ ነው፣ የሰውም ልጅ ነው። ስለዚህ አያችሁ መስዋዕቱ ከፍ አለ። ሰው ብቻ አይደለም የሆነው። ሰው ብቻ ሳይሆን ሰው የሆነ ማን?
እግዚአብሔር አምላክ ሆነ። አያችሁ መስዋዕቱ ከፍ አለ ከፍ። ሁለተኛ እነዚያ የሚሰውት የነበሩት እንስሳት ፈቃድ የላቸውም፣ ያለ ፈቃዳቸው ነው የሚሰውት። በየትኛው የኦሪት መጽሐፍ ላይ ብታነቡ ከሚሰውት በጎች መካከል እኔማ ለገሌ ከሆነ ደስ እያለኝ ይሰዋለሁ ብሎ በፈቃደኝነት የተሰዋ በግ። ሁሉም በጎች ያለ ፈቃዳቸው ነበር የሚሰውት። በሐዲስ ኪዳን ግን እኛን ለማዳን የመጣው ክርስቶስ ሲሰቀል ሲሞት በመስቀል ላይ ደሙን ሲያፈስ ስጋውን ሲቆርስ ተገዶ ነው ወይስ ፈልጎ ነው? መልሱ ይጮኩ ነው። ፈልጎ ነው። ለዚያ እኮ ነው በውዳሴ ማርያም ላይ ስንጸልይኛ በማክሰኞ ውዳሴ ማርያም ላይ እስመ በፈቃዱ አለን ወበስምረት አቡሁ ወመንፈስ ቅዱስ መጻ ወአድኀነነ። በእርሱ ፈቃድ እስመ በፈቃድ በራሱ ፈቃድ እንደገና በአባቱ በአብ ፈቃድ በሕይወቱ በመንፈስ ቅዱስ ፈቃድ መጥቶ ምን አደረገን? አዳነን። እኛን ያዳነን ከወደደበት ከታላቅ ፍቅሩ የተነሳ ነው እንጂ አስገዳጅ አልነበረበትም። ለዚያ ነው ቅዱስ ዳዊትም አስቀድሞ ምን አለ? አዳነኒ እስመ ይፈቅደኒ፣ ስለወደደኝ አዳነኝ ይላል። እስኪ በሉ ስለወደደኝ ምን አደረገኝ? በቃ ስለሚፈልገኝ ስለወደደኝ አዳነኝ ብሎ ተናግሯል። አስገዳጅ የለበትም። ስለወደደን ከታላቅ ፍቅሩ የተነሳ ነው መጥቶ ምን ያደረገን? ያዳነን። ሶስተኛውና የመጨረሻው እነዚያ መስዋዕቶች ሲቀርቡ የጊዜ ገደብ ነበራቸው ለአገልግሎታቸው። በጉ ከቀረበ በኋላ ለዓመት ያህል ነበር ያገለግል የነበረው አለ። ክርስቶስ በመስቀል ላይ ከተሰቀለ ስጋውን ከቆረሰ ደሙ ካፈሰሰ በኋላ ግን የመስዋዕቱ አገልግሎት ለምን ያህል ዓመት ነው? መልሱ እንጂ ለ10 ዓመት ነው? ለ50 ዓመት ነው? ለ100 ዓመት ነው? እስከ መቼ ድረስ ነው የሚያድነው? ለዘላለም። ይህን መጽሐፍ ቅዱስ ይነግረናል እኮ በግልጽ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ በግልጽ ይነግረናል። መቼም ይህን ጥቅስ ሌሎች እያጣመሙ ይተረጉሙታል እንጂ ለዚህ አሁን ላነሳነው ሐሳብ በደንብ አድርጎ የሚያብራራና የሚደግፍ ነው። ምን ይላል? ደግሞ ወደ እርሱ የሚመጡትን ሊያድናቸው ይላል ቅዱስ ጳውሎስ። ወደ እርሱ ምን የሚያደርጉትን? ወደ እርሱ የሚመጡትን ሊያድናቸው። ምን ማለት ነው? አንድ ሰው ከእግዚአብሔር ጋር በአመፃ በኃጢአት ምክንያት ከተጣላ በኋላ ከእግዚአብሔር ጋር በሃይማኖት ጉድለት ምክንያት ከተጣላ በኋላ ደግሞ ወደ እርሱ የሚመጡትን ማለት ወደ እርሱ በንስሐ በመጸጸት በማዘን ከልብ በሆነ ጸጸት ወደ እግዚአብሔር የሚመጡትን ደግሞ ወደ እርሱ የሚመጡትን ሊያድናቸው አለ። ምን ሊያደርጋቸው? ሊያድናቸው ስለ እነርሱ ሊማልድ ዘወትር በሕይወት ይኖራል ይላል። ስለ እነሱ ምን ሊያደርግ? ጭኩላችሁ ነው። ከዚያስ ዘወትር በሕይወት ይኖራል። ዘወትር በሕይወት ይኖራል ምን ማለት ነው? ስለ እነሱ ሊማልድ ዘወትር በሕይወት ይኖራል ማለት ምን ማለት ነው? አንድ ሰው በቤተክርስቲያናችን ከእግዚአብሔር ጋር በኃጢአትም ይሁን በሃይማኖት ጉድለት ከተጣላ በኋላ ወደ እግዚአብሔር የሚቀርብበት መንገድ ንስሐ ነው፣ መጸጸት፣ ማዘን ነው፣ ኑዛዜ ነው። ከዚያ በኋላ ግን መልሶ ከእግዚአብሔር ጋር ደግሞ የሚዋሃድበት አንድ የሚሆንበት ከእግዚአብሔር ጋር መዋሃድ መዳን ስለሚባል የሚዋሃድበት አንድ የሚሆንበት ደግሞ ምስጢር ስጋው ደሙ ነው ወይም ቅዱስ ቁርባን ነው። ደግሞ ወደ እርሱ የሚመጡትን ሊያድናቸው ማለት ከእግዚአብሔር ጋር መልሶ ስንት ሊያደርጋቸው? አንድ ሊያደርጋቸው። ስለ እነርሱ ሊማልድ እኛና እግዚአብሔርን አንድ ሊያደርገን የተሰጠን መስዋዕት እርሱ ስለ እነርሱ ሊማልድ ዘወትር በሕይወት ይኖራል ማለት መስዋዕቱ ሕያው ነው። ለዘላለም ሲያሳርቅ ምን ያደርጋል? ይኖራል ማለት ክርስቶስ በዕለተ ዓርብ የቆረሰው በዕለተ ዓርብ ያፈሰሰው ስጋና ደግሞ አዳኝነቱ ለዘላለም። ለዚያ ነው ቅዱስ ዮሐንስን በመልእክቱ የኢየሱስ ክርስቶስ ደም ይላል። እስኪ በሉ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል፣ አንጽቶናል ነው እንዴ ያለው? ወይም ወደፊት እንነጻለን ነው ያለው? ምንድን ነው ያለው? ያነጻናል ማለት አሁንም ኃጢአት ሰርተን ንስሐ ገብተን በካህን ፊት ቆመን ራሳችንን አስመርምረን ንስሐ ገብተን ወደዚህ ቅዱስ ምስጢር ብንቀርብ ምን ያደርገናል? ወደፊትም ደግሞ ምን ያደርጋል? ሲያነጻን ይኖራል ማለት። ስለዚህ አገልግሎቱ ለዘላለም ቀጣይነት ያለው ነው። አያችሁ፣ በአንድ የሚቋረጥ አይደለም። ለዚያም ደሙ ትኩስ ነው የሚለው እኮ ለዚህ ደሙ ትኩስ ነው ማለት አሁንም ያድናል፣ ወደፊትም ደግሞ ሲያድን ይኖራል ማለት ነው። ስለዚህ የክርስቶስ ስጋና ደም አዳኝነቱ ለዘላለም ነው እንጂ በጊዜ የሚገደብ አይደለም።
ለዚያ ነው ቤተክርስቲያናችን የኃጢአት መስዋዕት ነው ብላ የምትናገረው። ስለዚህ በሐዲስ ኪዳን ሰው ስለ ኃጢአቱ የሚያቀርበው ሌላ መስዋዕት የለውም። ሁሉ ጊዜ በቤተክርስቲያን በቅዳሴ ጊዜ የሚፈተተው የሚቆረሰው የሚቀዳው የክርስቶስ ሥጋና ደም ስለ ኃጢአታችን መስዋዕት ሆኖ የሚቀርብ መስዋዕት ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን መስዋዕት የሚንቅ ሰው ካለ፣ ይህን መስዋዕት የሚያቃልል ሰው ካለ ስለ ኃጢአቱ የሚቀርብለት ሌላ መስዋዕት የለውም። ስለዚህ ለዘላለም ጎስቋላ እንደሆነ ነው የሚኖረው እና ይህንን መስዋዕት ማክበር ያስፈልጋል። አንድ በሽተኛ ሰው መድኃኒቱን የሚንቅና የሚያቃልል ከሆነ ፈውስ ይገኝለታል? ይገኛል? አይገኝም? ከኃጢአት በላይ በጣም ትልቁ ኃጢአት ስጋው ደሙን ማቃለል መናቅ ነው። ምን ያደርጋል ማለት ነው? ምን ይጠቅመኛል ማለት ነው ትልቁ ኃጢአት። ይሄን የናቀ ሰው እስከ መጨረሻው ድረስ የማይፈወስ በሽተኛው ነው። ከዚህ ይጠብቀናል። ስለዚህ ስለ ኃጢአታችን የቀረበ መስዋዕት ነው እና ብዙ ጊዜ ያው ስለ ስጋው ደሙ ሲሰበክ ትሰማላችሁ። ይህን ልንገራችሁና እንጨርስ። አዲስ ስብከት አይደለም፣ ሰበር ስብከት አይደለም። ዛሬ አይደለም ስለ ስጋው ደሙ የሰማችሁት። ቤተክርስቲያን ስብከቷን የምትጀምረው የእግዚአብሔር መንግስት ቀርባለችና ንስሐ ምን በሉ ግቡ ብላ ትጀምራለች። መጨረሻዋ ደግሞ የአምላክን ስጋና ደም ተቀበሉ ወይም ስጋውን ብሉ ደሙን ምን አድርጉ ጠጡ ብላ ሰብካ ነው ስብከቶቿ የምትዘጋው። ስለዚህ የሁሉ ጊዜ የቤተክርስቲያን ድምፅ ነው፣ ጥሪ ነው። ከኛ መካከል ይህንን ቃል ሰምቶ ማያውቅ የለም። ግን እንደሚሰበከው ስብከት ለምንድን ነው የኛ ህይወት ያልተለወጠው? ወደዚህ ቅዱስ ምስጢር ለምን መቅረብ አልቻልንም? ብዙ ጊዜ ወደ ስጋው ደሙ ሲቀሙ የምናያቸው ህፃናትና አረጋውያን ናቸው። ወጣቶች ለማስቀደስ ሌሊት ከቤታቸው ተነስተው ገስግሰው ወደ ቤተክርስቲያን ይመጣሉ። ስጋው ደሙ ግን ሲቀበሉ አይታይም። እና ለምንድን ነው ይህንን ስጋና ደም አንቀበለው? ማን ነው አዚም ያደረገብን? በእውነት ጥቅሙ ተነግሮናል። ቀድሜ ስነግራችሁ እንደነበረው የአምላክን ስጋና ደም መቀበል ትልቁ ዋጋው የዘላለም ህይወት ነው። የምን ህይወት ነው? እናንተ አሁን በዚህ በጨለማ ቤተክርስቲያን ያላችሁት ቃለ እግዚአብሔር የምትማሩት እግዚአብሔር ይህንን ጥቂት ትጋታችሁን አይቶ ምኑን ቢሰጣችሁ መንግስቱን ቢያወርሰን ብለን እኮ ጠዋት እናንተ በሌሊት ኪዳን ለማድረስ እንቅልፍን የሚያህል ሲሳይ ይላሉ አባቶቻችን። ብርድን የሚያህል ስቃይ ታግሳችሁ እንቅልፍን ትታችሁ ወደ ቤተክርስቲያን የምትመጡት እግዚአብሔር ይህን ጥቂት የሆነውን ድካማችሁን አይቶ የዘላለም ርስቱን ቢያወርሰን ብላችሁ አስባችሁ። ሰው ሌሎችን ሁሉ ነገሮች የሚታገሰው ስለ ዘላለማዊ ህይወቱ ነው። እግዚአብሔር የዘላለምን ርስት እንዲሰጠው ነው። ነገር ግን መጽሐፍ ቅዱስ የዘላለም ህይወትን ለማግኘት ስጋዬን ብሉ ደሜን ጠጡ ብሎ ከነገረን ወደዚህ ቅዱስ ምስጢር ለምዶ ማንፋተር በእውነት ጥቅሙ ተነግሮ አንድ ምሳሌ አባቶቻችን ይሰጣሉ። አንድ መምህር ነበሩ ይባላል እና እኚህ መምህር ስጋቸው በአፈር እንዲበላ ይፈልጉ፣ መቀበር ይፈራሉ። በጣም እየሰማችሁ ነው። ምን ይፈራሉ? መቀበር ይፈራሉና ተማሪዎቻቸውን ሰበሰቡና ነገሯቸው። ምሳሌ ነው፣ እሺ እውነተኛ አይደለም። ተማሪዎቻቸውን ሰብስበው ልጆች አንድ ምስጢር እነግራችኋለሁና በደንብ አድምጡኝ። ስሞት ሞኞቹ ናችሁ ተቻኩላችሁ ስጋዬን ለአፈር እንዳትሰጡ እንዳትቀብሩኝ። የኔ ስጋ ጥበብና ምስጢር የሚገልጥ ነው። ምንድነው? ጥበብና ምስጢር ስለሚገልጥ ልክ የሞቱ ጊዜ ወዲያው ቶሎ ብላችሁ ተመገቡኝ አሏቸው። እና ተማሪዎቹ ይሄን ሲሰሙ እርስ በርሳቸው ተጠቃቀሱና አንድ ጊዜ እንታ ውጭ ወጥተን ተመካክረን እንምጣ ትንሽ ደቂቃ ይስጡን ብለው ወጥተው ምናሉ እኛ እዚህ ጉባኤ ቤት የምንራበው የምንጠማው ይሄን ሁሉ መከራ የምናየው ጥበብና ምስጢርን ፍለጋ ነው፣ እውቀትን ፍለጋ ነው። ታዲያ የመምህራችንን አካል በመብላት ጥበብ ምስጢር የሚገለጥልን ከሆነ እሱን የምናገኝ ከሆነ እስኪሞቱ ለምን እንጠብቃለን ብለው ተማክረው ገብተው ጀምሯቸው ይባላል። ምሳሌ ነው። እሺ ያው ዘመኑ ከባድ ስለሆነ ምሳሌ ነው፣ በምሳሌነት ይያዝ። እነዚህ ተማሪዎች የተነገራቸውን ነገር ለማድረግ በጣም የቸኮሉት ጥቅሙ ስለሰሙ ነው። አምላካችን ክርስቶስ ስጋውን ብንበላ ደሙን ብንጠጣ ምን ጥቅም እንደምናገኝ ነግሮናል አልነገረንም? ነግሮናል። ጥቅሙን ከነገረን ለምን ማንፋጠነው? እሱ እኮ ስጋህን ስጠን ደምህን ስጠን እንብላ እንጠጣ እስክንለው እስከንጠይቀው ድረስ እኮ አልጠበቀንም። እኛ ይጠይቁኝ ብሎ እግዚአብሔር እኮ ዝም አላለም። እርሱ ራሱ እኮ ነው በቸርነቱ ስጋዬን ብሉ
ደሜን ጠጡ ብሎ የሰጠን እንዲህ አይነት ሙሽራ እንዲህ አይነት እረኛ አይታችሁ ቅዳሴ ላይ እኮ አባቶቻችን ካህናት ያመሰግናሉ፣ ይጠይቃሉ። መኑ ዘሬ መርአዊ እንዲህ ያለ ሙሽራ የማን ነው? ዘይጠብህ ስጋው በጊዜ ከብካቡ በሰርጉ ጊዜ የገዛ ስጋውን አርዶ አወራርዶ እድምተኞቹን የሚሸኝ እንዲህ ያለ ሙሽራ ማን ነው ያየው ይላሉ። አይታችኋል? አላየንም። በእውነት ደጋሽ ሙሽራ የደገሰው እህሉ ቢያልቅበት መጠጡ ቢያልቅበት ይቅርታ ይጠይቃል እንጂ ስጋዬን ብሉ ደሜን ጠጡ አይልም። ክርስቶስ ግን ሰርግ በተባለ በእርሱ ቅዳሴ ላይ በቅዳሴ ስርዓት ላይ ከጠራን በኋላ ለእኛ ለእድምተኞቹ የሚሰጠን የሚያስተናግደን በገዛ አካሉ ነው፣ በስጋና በደሙ ነው። ስለዚህ እሱ ለመስጠት ካልሰሰተ እንካችሁ ለማለት ወደኋላ ካላለ እኛ ለምንድን ነው ማንቀበለው? ለምንድን ነው ማንቀበለው? የዘላለም ሕይወት ታገኙበታላችሁ፣ ትድኑበታላችሁ፣ ከእግዚአብሔር ጋር ትዋሃዱበታላችሁ፣ አንድ ትሆኑበታላችሁ ከተባል ወደዚህ ቅዱስ ምስጢር ላለመቅረብ ምንድነው ምክንያታችን? ስለዚህ ወደ ስጋው ደግሞ ለመቅረብ ራሳችንን ማትጋት አለብን። ብዙዎቻችን ለምንድን ነው ስጋው ደሙን ማትቀበሉ ስንባል አይ እኮ ስጋው ደሙን መቀበል እፈልግ ነበረ፣ ግን ደግሞ ንስሐ የሚባል ሌላ ደግሞ ጣጣ ሌላ የሰማችሁ ነው። ብዙዎቻችን መቁረብ እንፈልጋለን፣ ግን ንስሐ መግባት አንፈልግም። ምክንያቱም ንስሐ በመግባት ውስጥ ደግሞ በደልን ኃጢአትን የራስን ጉድ አውጥቶ መናዘዝ አለ፣ ለካህን መንገር አለ። ስለዚህ እሱ ስለምንጠላ ወደ ቅዱስ ቁርባን ላለመቅረባችን ትልቁ ምክንያት የሚሆንብን ንስሐ ለመግባታችን ወይም በካህን ፊት ቆሞ ለመናዘዝ መፍራታችን ነው። እና አይሆንም እንደዚህ ደግሞ አሁን ለምሳሌ እዚህ ጉባኤ እስኪ ልጠይቃችሁ፣ ወደ እግዚአብሔር መንግስት መግባት ትፈልጋላችሁ አትፈልጉም? መልሷ። ወደ ገነት ወደ መንግስተ ሰማያት መግባት ትፈልጋላችሁ አትፈልጉም? እሺ መሞት ትፈልጋላችሁ አትፈልጉም? አትፈልጉም። ወደ ገነት መግባት ትፈልጋላችሁ፣ መሞትስ አትፈልጉም። አያችሁ ችግሩ ይሄ ነው። መንገዱን ነው የምንጠላው እኛ፣ መዳረሻውን አይደለም። ስጋው ደሙን አይደለም። እኛ ወደ ስጋው ደግሞ የሚያደርሰን ንስሐ ግን ምን እናደርገዋለን? እንጠላዋለን። ግን እግዚአብሔር በእውነት ስሙ ይመስገንና ንስሐ እኮ ለእኛ መድኃኒት እኮ ነው። ሰው በዚህ ምድር እያለ በአንድ ካህን ፊት ቆሞ ኃጢአቱን የማይናዘዝ ከሆነ አባ ጊዮርጊስ ዘጋስጫ እንደሚናገረው በኋላ ከሞትን በኋላ በፍርድ ቀን በመላእክትና በሰው ልጆች ጉባኤ መካከል ነው በስውር የሰራው በደሉ ሀፍረቱ ወጥቶ የሚነበረው። የትኛው ይሻላል? ለካህን መናዘዝ ይሻላል ወይስ መላእክትና ሰዎች እየሰሙ ኃጢአታችን ቢነበብ ይሻላል? የትኛው ይሻላል? መልሱ እንጂ። ለአንድ ካህን መናዘዝ። ስለዚህ ራሳችን ላይ መፍረድ አለብን። ለዚያ ነው በመጽሐፍ ምን ተብሎ ተቀምጦልናል? አስቀድሞ ይላል። እስኪ ሁላችሁም በሉ አስቀድሞ ወደ ፍርድ ጮክ ብላችሁ ወደ ፍርድ የሚገባ ጻድቅ ይመስላል። አስቀድሞ ወደ ጽድቅ የሚገባ ምን ይመስላል? እግዚአብሔር ሳይፈርድበት በፊት እግዚአብሔር አንተ በደለኛ ነህ፣ አንተ ኃጢአተኛ ነህ ብሎ እግዚአብሔር ሳይኮንነው በፊት አስቀድሞ ወደ ፍርድ የሚገባ ማለት በራሱ ላይ የሚፈርድ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝና መድኃኒት ያስፈልገኛል ብሎ በንስሐ አባቱ ፊት ቆሞ የሰራውን የሚናዘዝና ቀኖናውን ተቀብሎ ፈጽሞ ወደ ስጋው ደግሞ የሚቀርብ እሱ ምን ይመስላል? ጻድቅ ይመስላል። እኔ ኃጢአተኛ ነኝ ባለበት ቅጽበት እግዚአብሔር የጽድቅን ሸማ ያጎናጽፈዋል ማለት ነው። ስለዚህ ወደ ስጋው ደግሞ ለመቅረብ ኃጢአታችንን አለመናዘዝ እንቅፋት ሊሆንብን አይገባም ማለት ሊሆንብን አይገባም። ምክንያቱም ኃጢአታችንን ስንናዘዝ ልናንስ እንችላለን። ነገር ግን ስጋው ደግሞ እንደ መላእክት ንጹሃን ያደርገናል። እንደ መላእክት ንጹሃን ያደርገናል። ሰው የመላእክትን ንጽህና ለማግኘት ለጥቂት ሰዓት ለጥቂት ጊዜ ቢያንስ ምን ችግር አለ? የሰራውን ነገር ተናግሮ ከዚያ በኋላ የመላእክትን ንጽህና የሚያገኝ ከሆነ ለዚያች ጊዜ መተናነስ ሊታገሰው ይገባል በእውነትና አባቶቻችን ይሄን ያስተምሩናል። ስለዚህ የሰማነውን ሁሉ ወደ ህይወት ለመተርጎም ራሳችንን ማነሳሳት አለብን። የዚህ ዓመት ብዙ ዕቅድ ሊኖራችሁ ይችላል። እንደዚህ አድርጌ ይሄንን ተምሬ እንደዚህ አድርጌ ልትሉ ትችላላችሁ።
ግን በእቅዳችሁ ውስጥ ደግሞ ንስሐ ገብቼ የአምላክ ሥጋና ደም ምን አድርጌ ተቀብዬ የሚልም ደግሞ እቅድ ሊኖራችሁ ያስፈልጋል። ምክንያቱም ሰው በዚህ ዓለም ሲኖር የእድሜውን መጠን አያውቅም። እኛ ዛሬ ያለ ከዛሬ በኋላ ግን ወይም ከአሁን በኋላ ግን ከዚህ ቤተክርስቲያን ስንወጣ ምን እንደሚገጥመን እናውቃለን? ታውቃላችሁ? አታውቁም? እኔ አላውቅም። ታውቃላችሁ እናንተ? አናውቅም። ስለዚህ ክርስቲያን ዛሬ ወይም አሁን እንደሚሞት እያሰበ ንስሐ መግባት ወደ አምላክ ሥጋና ደም መቅረብ ይጠበቅበታል። ንስሐ ገብተን ሥጋውን ከበላን ደሙን ከጠጣን እሱ ዋስ ጠበቃ ይሆነናል። በእውነት ያ ባለቅኔው እንዳለ እኮ ነው። ባለበገናው ምን አለ? ሥጋህን በልቼ አለ። እስኪ በሉ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ። እየሰማችሁ ነው? እስኪ ድገሙት ያልኩላችሁ። እኔ ምን ቸገረኝ፣ አብረን እንወርዳለን፣ እኔ ምን ቸገረኝ አለ። እየሰማችሁ ነው? ምክንያቱም ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱም በማን በእኔ ይኖራል። ስለዚህ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ እኔ ምን ቸገረኝ፣ አብረን ምን እናደርጋለን? አብረን እንወርዳለን፣ እኔ ምን ቸገረኝ ብሏልና ጽኑ ቃል ኪዳን የተሰጠን። ስለዚህ ወደዚህ ቅዱስ ምስጢር ቀርበን ሥጋ ወደሙን በልተን ጠጥተን የአምላካችንን መንግስቱን እንድንወርስ ቅዱስ ፈቃዱ ይሁንልን። የሰማነውን በልቡናችን ያሳድርብን። ይቆየ